ሸይጣን በዲቦራ መልክ መጣ። አሁን ነው ሻወር የወሰድኩት። ሰላም ጤና ይስጥልን ውድ የኤማ ቲዩብ ተከታዮች እንኳን ወደ ኤማ ቲዩብ በሰላም መጣችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከናንተ የመጣውን ቪዲዮ ለናንተ ለማቅረብ ተዘጋጅተን መጥተናል። ቪዲዮ መላክ የምትፈልጉ ሰዎች በእነዚህ አካውንቶች ቪዲዮ ላኩ። በዛው አካውንቱን ፎሎ ማድረግ እንዳትረሱ። ወደ ቪዲዮ ከመሄዳችን በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የላይክ በተኑን በመጫን ቪዲዮውን ጀምሩት። ወደ ቪዲዮ እንሄዳለን። እንዴ ስፓጌቲ ነው የምፈልገው፣ ፓስታ እኔ አልፈልግም። እጭ ምንድነው ደግሞ? ምንድነው ልዩነት? ስፓጌቲ ነው። ስሙን ማለት ነገር ነው እንደምታወሪው። ፓስታ እኔ አልፈልግም፣ አልበላም። እኔ የኔና ታሽ ቢያንቺ የምታወሪው ወሬ እኔ ስፓጌቲ አሰሪልኝ ማለት ነው። ሰርቼም አላውቅም እኔ ሴትዮ። እሱ ማን የሰራው? ይሄን ማን የሰራው? ራሴ። ስፓጌቲ ሳሰሪ አልሰራም፣ አልበላም። አተቤ ዘገደል ግቢ አልበላም። እኔ ስፓጌቲ ነው በላው። ደግሞ እንደዚህ አይነት እናቶችን እድሜና ጤና ይስጥልን። እናቶች ለዘላለም ኑሩልን። ሳምቡሳ ብትላስፈጥር አረ ሸምቱ ላስፈጥር ዛሬ ግራ ታስፈጥረኝም ያልኩ ነው ወጣ አረ ቡሽብሪ ያባረከ ተበጾም ለምን በጾም አትሰሩ ይው ሰዶ ችግሮች ይሆናል ያንተ ስልክ ቤት ውስጥ ኢየሱስ ማለት አረ ይላል እንደዚህ ነው። የራስ ነገር ሲሆን ቋንቋ ያስቀይራል። የሰው ላይ ሲሆን ነው እንጂ ትንሽ እንትን የራስ ነገር ሲሆን የራስ ነገር ሲጠፋ እንደዚህ ቋንቋ ያስቀይራል። እንደዚህ አይነት ያላችሁ ሰዎች ያው የሰውንም እንደራሳችሁ ማየት ልመዱ። እድሜው ስንት ነው? የኔ 76 ነው። እስካሁን ሲኖሩ ያደረጉት ቁም ነገር አለ በእድሜው? እኔ በጉልበቴ ወውከቴ ያኖረኛል ያልከበረ ነገር ግን ወደ እግዚአብሔር ስላልቀረብኩ ብዙ በረከት አልነበረኝ። በወጣትነት እድሜው ምን ይቆጮታል? ይሄን ነገር ባለማድረግ ይቆጨኛል ወይም በማድረግ ይቆጨኛል የሚሉት ነገር አሉት? አዎ በእግዚአብሔር አለማድረግ ይቆጨኛል። ባለማወቅ ነው። አሁን ነው እንግዲህ ወደዚህ የቀረብኩት። በዛ ሰዓት ልብ ቢኖረኝና ወደ እግዚአብሔር መለስ ነው ምናልባት እስካሁን ቆም ነገር ላይ ውል ነበረ ይመስል። ለወጣቱ የሚያስተላልፉት አንድ መልእክት እግዚአብሔር የእውነት አምላክ ሁሉ ነገር ማድረግ የሚችል ስለሆነ ከእግዚአብሔር ጋር ከኖሩ ሁሉ ነገር ይሳካላችሁ። በገዛ ጥረታችን ነው በገዛ እውቀታችን የሚሉና የሚመጣለን ከሆነ አይሳካላችሁም። እኔም እንዳልተሳካለ ማለት ነው። ኧረ ያቺ ልጅ እንዴት አባቷ እንደምታምር ደግሞ ማለት ነው። አሽኮረመማታለሁ ብዬ አሽኮረመመች። ሄዳ አናግራት ሂድ። ሂሳብ 8000 ብር። ዛሬ ጀምሮ ማየት አቁሜ የራስሽ ጉዳይ ከእንግዲህ ማለት ነው። የራስሽ ጉዳይ ሲባል ላጠራል። You speak English? Yeah. What is your good name? My name is Motherfucker. Your name is what? Motherfucker. Hello motherfucker. ራስን ተመንከባከብ። እስቲ ነኝ ጽደቅ ሙታል እንዳባል አሁን ነው ሻወር የወሰድኩት። አረ ወንዶች ተቀሙ። አረ ፕሊዝ ተቀሙ ወንዶች፣ አታሰድቡን። ምን ሆናችሁ ነው እንዴ? ይቻላል ተቀሙ ወንዶች። አርሰናል ስንት ጊዜ የቡንደስሊጋ ዋንጫ በልቷል? አርሰናል ቡንደስሊጋ ነው እንዴ የሚጫወተው? አልበላ ማለት ለምን አልበላም ማለት እኔ ሳቅ
አርሰናል ዋንጫ ምናልባት አሁን ከበላ አርሰናል ይበላል እንዴ? እያሉ ነው። ቡንደስሊጋ ነው ይበላው። እኔ ብቻ ዋንጫ ሲበላ ለብሮ በልቶ የማያውቀው ነገር ስለማይፈልግ ወይስ ምንድነው? እዛ እንትን ላይ ስላልደረሰ መጨረሻ ላይ ሲደርሰዋል የሚበሉት መሰለኝ። ንገሩልን፣ በቲቪም በምንም እየመጣችሁ ንገሩልን እንጂ እኮ ሊሰሙን አልቻሉም እኮ። ስለዚህ እየነገራችሁልን እናንተ የጃፓን ሽንት ቤት እንዴት ዘመናዊ ነው። እጠበኝ አልኩት አጠበኝ፣ አድርቀኝ አልኩት አሁን ያደረቀኝ ነው ቴክኖሎጂ። ሽንት ቤት ገብቶ ቂጡን ሳይታጠብ የሚወጣ ቂጥ መታጠብ ብርቁ ነው አሉ። አሁን ደግሞ ይሄን ትሬንድ አድርጉና ሽንት ቤት ለሽንት ቤት አሯሩጡ። እንግዲህ እኔ የምልሽ እናት አጥቦ ብቻ ነው ያደረቀሽ? ድምፅሽ እኮ ተቀይሯል። ማፈሪያ። እሺ ዛሬ ጌም እንጫወታለን ማለት ነው። ጌሙ ቢሆነው አይንህን ትጨፍናለህ። በ5 ሰከንድ ውስጥ እኔ እደበቃለሁ። ፈልገህ ካላገኘኸኝ ለአንድ ሳምንት አንገናኝም፣ ስልክ አንደዋወልም ማለት ነው። ስማማለክ? አግኝቶ ነው እኔ ደስ ብሎታል። 1 2 3 4 5 ማጣሪያ 1 2 ማጣሪያ ማጣሪያ ደስ ይላል አባቴ። ባላየሽም ባላየ የለም ባላየ ላገኛት አልቻልኩም። እኛም አላገኘናትም አባቴ። አሁን አንድ ሳምንት ላናወራ ነው ማለት ሲሪየስሊ የምርህና እማ ዋው ኦ ማይ ጋድ ዋው ሄሎ ጭራሽ ያሳየዋል እንዴ? ሄሎ እኔ ከነገ ጀምሮ ማለት ነው በሩቁ I'm okay. Where are you from? I'm from Ethiopia. What? Ethiopia. Ethiopia my country? ኢትዮጵያ Yes, your country. You Ethiopia? Yes. You me what? The same? Oh, that's it. Look my face. Look your face. Look my language. Look your language. Why Ethiopia? በቀኝ ግዛት ሊገዙን እንደ በቋራጭ መጣው again fighting Ethiopia? Ethiopia is color face this. I can take this. You Dimora coming. Dimora coming. ሸይጣን በዲቦራ መልክ መጣ። ጋይስ ያዝብላል። የአንዳንድ ሰዎች መልክ ያዝብላል። ጠዋት ያየናቸው ሌላ፣ ማታ ስናገኛቸው ሌላ። እኔ ምን ተቀብተው እንደዚህ እንደሚቀያየሩ ቢነግሩንና ሁላችንም ብንመሳሰል ደስ ይለኛል። በቃ ጠዋት ስታያቸው ሌላ ነው፣ ከሰዓት ላይ ስታያቸው ሌላ ነው፣ ማታ ላይ ሲመጡ ሌላ ነው። እንደዚህ አይነት ሰዎች አሉ በቃ